ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ደስ በሚል ቪዲዮ ማለት ነው። እንግዲህ አብርሽና ሩታ ደስ በሚል ነገር መጥተዋል ማለት ነውና እኔ በጣም ደስ ብሎኛል። አብርሽና ሩታ እንኳን ደስ አላችሁ ነው የምላቸው ማለት ነው። እንግዲህ ዛሬ ትናንትና የሰሩት ቪዲዮ ውስጥ ማለት ነውና እየተናገሩት አዲስ ነገር አለ። እጅግ በጣም ነው እኔ ደስ ያለኝ ማለት ነውና በጉጉት እንጠብቃለን። እንግዲህ በቅርቡ እንደሚሆንም ደግሞ እናምናለን። አብርሽና ሩታ እንግዲህ ከአመት በኋላ እንደሚጋቡ ተናግሯል ማለት ነው። እና አብርሽና ሩታ የዛሬ አመት ሰርጋቸው ነው ማለት ነው። እና ለእነሱ ቃል የገባችሁ ብዙ አላችሁ የማውቃችሁ ማለት ነው። እና ከአሁኑ ለእነሱ ቃል የገባችሁትን ነገር አስቡበት። ቬሎ ያላችሁ የሜካፕ ወጪ እንችላለን ያላችሁ መኪና እና ኮንትራት እንይዛለን ያላችሁ ሁላችሁም ማለት ነውና ከአሁኑ አስቡበት። የዛሬ አመት የአብርሽና የሩታዬ ሰርግ ነው የሚሆነው ማለት ነውና እኔ ለነሱ ሰርግ ኢትዮጵያ ነኝ በእርግጠኝነት ማለት ነውና ቢጠሩኝም ባይጠሩኝም እኔ ሄዳለሁ፣ ችግር የለውም። ቡታጅራ ኢትዮጵያ ስለሆንኩኝ ብዙም አይርቀኝም፣ ኢትዮጵያ ውስጥ ስለሆነ ችግር የለውም እና ሄዳለሁ፣ ሰርጋቸው ላይ ይገኛለሁ ማለት ነውና ከነሱ ጋር ደስታቸውን ይካፈላለሁ። ደስ የሚሉ ወጣቶች ናቸው እውነት ለመናገር አብርሽና ሩታ ማለት ነው። ፈጣሪ ረጅም እድሜና ጤና ይስጣችሁ። የእውነት እኔ ለብዙ ወጣቶች ለምሳሌ የሚሆኑ ወጣቶች ናቸውና ራሳቸው ወክሎ ራሳቸውን ሆኖ ነው የሚሰሩት ብዙ ጊዜና መልካም ስራ በመስራትም የሚታወቁ ናቸው። በእርግጥ ሩታ በቅርብ ብመጣም አብርሽ ከዛ በፊትም ዛሬ ላይ የሚሰራው ነገር እጅግ በጣም አስደሳች ነው። በዚህን ሰዓት አንድ ወጣት አይደለም ሌላ ሰው ሊረዳው ይቅርና ከሰው ራሱ ሰርቆ የሚጠፋ ሰው ነው ያለውና እሱ ግን የተሰጠውን ኃላፊነትን በስነ ስርዓት በአግባቡ የሚወጣ ልጅ ነው። እውነት ለመናገር ከዚህ በፊትም ያው በዓል አይተናል። መንገድ ላይ ያሉ ሰርቶ መብላት የማይችሉ ማለት እንደዚህ በዓልን ማክበር የማይችሉ ልጆችን ምግብም ሰርቶ እየሰጡ ነበረ ማለት ነው። እና ያው ይሄ የእሱ እምነት ነው እንደዚህ ያደረገው እንጂ በዚህን ሰዓት ሰው በማይታመንበት ጊዜ ላይ ሰው ወደ ሰው ብር ልከው ይሄን አድርግልኝ ብሎ ለመናገር አይደለም እንኳን ባዳ በሚዲያ የታወቁትን ሰው ይቅርና ቤተሰብ ራሱ ከባድ ነው በዚህን ሰዓት ማለት ነው። እና እምነቱን ነው የሚያሳየው። በጣም ጥሩና መልካም ሰው እንደሆነ በብዙ ነገሮች እናያለን። ፈጣሪ ረጅም እድሜና ጤና ይስጣችሁ። ወልዳችሁ ካብዳችሁ እናንተ ማየት እንፈልጋለን ነው የምለው ለአብርሽና ለሩታዬ ማለት ነው። አብርሽን አፍቅራለሁ የምትዩ ማለት ነው ማንሽ ትዝዬ ማለት ነው። እንግዲህ ፈጣሪ ብርታት ስጥሽ ነው የምለው። ሌላ ምንም የሚለው ነገር የለም። አውቃለሁ እንደምከብድሽ ይከብዳል። በስደት ሆነሽ እንደዚህ በሚዲያ አይተሽ አፍቅረሹ ማለት ነውና ቢከብድሽም አይዞሽ ሌላ ምን ይደረጋል ብለሽ ነውና ምንም ማለት አይደለም። አብርሽ እንጃ እንግዲህ የዛሬ አመት ሊጋቡ ነው። የሚለያዩ ልጆች አይደለም። እነሱ እንዲለያዩ ደግሞ እኛ አንፈልግም። አንድ ላይ ወደናቸዋል ሩታና አብርሽን ማለት ነው። ሩታዬም ደግሞ በጣም የዋህ የምታዛዝን ልጅ ነች። አይተሻል እንግዲህ ፍቅሯን እንዴት ለአብርሽ ስትገልጽ እንደነበረው በጣም ደስ በሚል ሁኔታ ማለት ነውና ምን ያክል እንደምትወደውም አይተናል። ምን ያክል እንደምወዳትም አይተናል። ሩታን አፍቅራታለሁ የሚሉም አሉ ብዙ ናቸው። እንግዲህ ዘንድሮ ሰው ያዘውን እኮ ነው የሚያምረው። በጣም ከባድ ነው እና ኤፊሾዬ እንግዲህ ተስፋ ቁረጥ አንተም መቼ ምን ይደረጋል ብለን ነው። እና ወደ ተመልካቾች ወደ ሁለተኛ ቪዲዮ ሳልፍ ማለት ነው እዚህ ጋር የእሱን ፎቶ መለጠፍ አልፈለኩም እውነት ለመናገር እና በጣም የማከብረው ሰው ነው ብዬ የማስበው ሰው ግን የማይሆን ቦታ ላይ ሆኖ ሳገኝ እጅግ በጣም ነው ያፈርኩበት። በጣም ነው ያሳፈረኝ በእውነቱ። ልጅ ቢኒ እንደዚህ አይነት ስራ ያደርጋል ብዬ አንድ ቀንም አስቤው አላውቅም። አንዳንድ ሰዎች እምነትን ተገና አድርገው የማይሆን ስራ የሚሰሩ ወንድሞች አሉ። በጣም ነው የሚያስጠላ እውነት ለመናገር እና እኔ እንጃ በጣም ከባድ ነው ከምንም በላይ እና እንዴት የስደተኛዋን እህት ብር ይበላል? እኔ ለማመን ነው ያቃተኝና እውነት ነው ብዬ ለመቀበል ራሱ እኔ አቅቶኛል።
የእውነት ልጅ ቢኒ እንደዚህ ያደርጋል ወይ የሚለው ራሱ እኔ በጣም ነው የከበደ እውነት ነው ብዬ ለመቀበል ራሱ ማለት ነው። እና በሚዲያ ሰሞኑን እየተወራ ይገኛል። ብዙ ጊዜ ገዳም የተለያየ ቦታ የእምነት ቦታ ላይ በመሄድ የሚታወቅ ልጅ ነው። ዛሬ ደግሞ ምን እንደነካው አላውቅምና ዞር ብሎ የእህቶቻቸውን ብር ማለት አረብ ሀገር ያለው የእንጃ ፍቅረኛ ትሁን ምን ትሁን ብቻ እኔ አላውቅም፣ ብራቸውን አስልከው እንዲያከላከለ የሚወራ ነገር አለ ማለት ነው። እዚህ ላይ ግን ስደት ላይ ያለ ነው እኛ አላማ አለን፣ የመጣንበት አላማ አለን። ማንም ሰው ወደድኩሽ አፈቀርኩሽ ስላለ ብቻ እኛ ብራችን አንስተን መስጠት የለብንም። መጀመሪያ ብር ለዛ ሰው ስትሰጡ ሚዲያ ላይ ወጣችሁ አትናገሩ። ያ ሰው ደግሞ ብራችሁን ከከለከለ በኋላ ከተቀየረባችሁ በኋላ ሚዲያ ላይ መታችሁ ታለቅሳላችሁ። ይሄ መፍትሄ ሊሆንላችሁ አይችልም። ቀድማችሁ ጥንቃቄ ማድረግ፣ ብራችሁን መያዝ፣ የወጣችሁበትን አላማ ማወቅ ግድላችኋል። በሚዲያ ስለተዋወቅሽ ብቻ ወድሻለሁ አገባሻለሁ ስላለሽ ብቻ አንስተሽ ብርሽ ሰጥተሽ ያ ሰው ብርሽን ከከለከለሽ እከሌ ብሬን ከልክሎኛል እንደዚህ አድርጎኛል ብሎ መናገሩ ምንድነው ጥቅሙ? ምንድነው የሚጠቅምሽ? መጀመሪያ ለምን ሰጠሽ? መቼም አጠገብሽ አይደለም፣ አስገድዶሽ አልወሰደም። በራስሽ በገዛ እጅሽ ፈቅደሽ ወደሽ ልከሹ ዛሬ ማልቀሱ ለምን አስፈለገ? ጥንቃቄ አድርጉ። እናንተን ብራችሁን ሰጣችሁ እከሌ ብራችን በላን አትበሉ። ማንኛውም ሰው እኮ ከተቸገረ ያን ብር አንስቶ ይጠቀምበታል። ያ ብር ከእጁ ላይ ካለቀ በኋላ ደግሞ ወይን ያን ብር መመለስ ያቅተው ስልኩን አጥፍቶ ሊጠፋ ይችላል፣ ስለሚጨነቅ ማለት ነውና ቀድመን ጥንቃቄ ማድረግ። ለዛ ሰው ካዛዘናችሁ መስጠት ከፈለጋችሁ ተጠቀሙበት ብላችሁ መስጠት ነው እንጂ ይመልስልኛል ብላችሁ ብር ሰታችሁ ከሰው መጠበቅ ማለት ከባድ ነው። አይደለም እንኳን ባዳ በሚዲያ የተዋወቅ ነው ሰው ይቅርና ቤተሰብ ራሱ በዚህን ሰዓት ቤተሰብ ራሱ ማመን በጣም ከባድ ነው። እያየነው ነው በሚዲያ ማለት ነውና የምናየው ነገር እጅግ በጣም ከባድ ነው። አጎት የእህቷ ልጅ ስንት ዓመት የለፋችበት እየከለከላት፣ አባት ልጇን እያሰቃየ፣ እናት ልጇን እያሰቃየች፣ ወንድም እህቷን እንደዚህ እያደረገ እኛ ባዳ መርጠን ለባዳ ብራችን ሰጥተን ነገ ይመልስልናል ብለን ማመን ራሱ ይሄ ትልቅ ስህተት ነው። ብዙ ነገሮች እናያለን፣ ብዙ ነገሮችን እንሰማለን በሚዲያ እንደዚህ አታላው ማለት አታለሉ አለለም። እኔ ፈቅደን የሰጠነው ብዬ ነው የማስበው። ምክንያቱም ያ ሰው አላስገደደንም ስጭን ብሎ ሊጠይቀን ይችላል። ግን በገዛ እጃችን ሰጥተን በኋላ ማልቀስ እከሌ በላኝ እከሌ እንደዚህ ያደረገን ማለቱ ተገቢ አይደለም። ለዛ ሰው ካዘናችሁ እንደ ስጦታ ስጡት በቃ። ግን ይመልስልናል ብላችሁ ደግሞ አጣብቁት። ሴቶች ደግሞ ጥንቃቄ አድርጉ። የወጣችሁበትን አላማ ወቁ። በራችሁን የትም ሰጣችሁ መታችሁ ባታለቅሱ ደስ ይለኛል።